ስንቶቻችንን ጠዋት የሞባይላችን አላርም ሲጮህ ከመነሳት ይልቅ መልሰን እያጠፋን የምንተኛው? ስንቶቻችንስ ነን ዛሬ ትልቅ ስራ ሰራለሁ ብለን አስበን ነገር ግን ቀናችንን ሙሉ በሶፋ ላይ ተኝተን ቲክታክና ፌስቡክ ላይ ስክሮል ስናደርግ የምናመሸው? ከባዱ ነገር ግን ይህንን ማድረጋችን አይደለም። ይህ ሁኔታ ሲፈጠር የገዛ ውስጣዊ ህሊናችን አንድ ከባድና ርኅራኄ የሌለው ፍርድ ይሰጠናል። አብዛኞቻችንም በዚህ ሂደት ውስጥ እኔ ሰነፍ ነኝ፣ ምንም አይነት የተነሳሽነት ወይንም ሞቲቬሽን የለኝም፣ ለውጥ ማምጣት አልችልም ብለን ራሳችንን ያለማቋረጥ እንወቅሳለን። ይህ የህሊና ወቀሳ ደግሞ ቀስ በቀስ ወደ ዝቅተኛ የራስ ግምትና ጥልቅ ወደ ሆነ የመንፈስ ጭንቀት ውስጥ ይዘፍቀናል። ነገር ግን ወዳጆቼ፣ ዛሬ አንድ እጅግ አስገራሚ፣ ነፃ የሚያወጣና የዘመናችን የስነ ልቦና ሳይንስ ያረጋገጠውን ታላቅ እውነት ልንገራችሁ። እናንተ በምንም ተአምር ሰነፎች አይደላችሁም። ትልቁ ችግራችሁም የተነሳሽነት ማጣት አይደለም። አሁን ያላችሁበት የባዶነት ስሜትና ለህይወታችሁ አንድ ቦታ መቆም ብቸኛውና ዋነኛው ምክንያት አይምሯችሁ የሚመራበት ግልጽ የሆነ ስርዓት ወይንም ሲስተም አለመኖር ነው። ስንፍና ማለት የተፈጥሮ የባህሪ ጉድለት ሳይሆን በቀላሉ ሊስተካከል የሚችል የስርዓት መበላሸት ወይንም ሲስተም ፌሊየር ነው። ጄምስ ክሌር በዓለም ዙሪያ በሚሊዮን በሚቆጠር ኮፒ በተሸጠው አቶሚክ ሃቢትስ በተሰኘው ድንቅ መጽሐፉ ላይ አንድ የማይካድ እውነት አስቀምጧል። ሰዎች ወደ ዓላማቸው ከፍታ አያድጉም፣ ነገር ግን ወዳዘጋጁት ስርዓት ወይንም ሲስተም ዝቅ ይላሉ ይለናል። ከፍተኛ የዓላማ አፈጻጸምና በህይወታቸው ወደ ላቀ የስኬት ማማ ላይ የወጡ ሰዎች ዝም ብለው የሞቲቬሽን ስሜት ከሰማይ እስኪወርድላቸው አይጠብቁም። ሞቲቬሽን ማለት በአይምሯችን ውስጥ ለጥቂት ደቂቃዎች ብቻ የሚረጭ የዶፓሚን ኬሚካል ነው። ሲመጣ ደስ ይላል፣ ሲሄድ ግን ባዶነትን ይተዋል። በምድር ላይ ታላላቅ ነገሮችን የከወኑ ታላላቅ ሰዎችም ስሜታቸው ምንም ይሁን ምን ድካም ቢሰማቸውም እንኳን ወደፊት የሚገፋቸውን ጥብቅ የሆነ የስነ ልቦና ስርዓት ይገነባሉ። እንኳን ወደ ሳጥን ዩቲዩብ ቻናል በደህና መጣችሁ። ይህ ሳጥን ነው፣ ከሳጥን ውጭ ሆነን የምናስብበትና የምንመክርበት መድረክ። በዚህ ቻናል ህይወትን የሚቀይሩ ጉዳዮችን እንማማራለን። ለቻናላችን አዲስ ከሆኑ የአሸናፊዎችን ቤተሰብ ለመቀላቀል ሰብስክራይብ የምትሏን ቁልፍ ተጫኗት። ቶሎ ቶሎ እንድንገናኝ የደውል ምልክቷንም ክሊክ ማድረጎን አይዘንጉ። በዛሬ ዝግጅታችን ከቆማችሁበት የህይወት አዙሪት ውስጥ ወጥታችሁ ህይወታችሁንና አይምሯችሁን መልሳችሁ ሙሉ በሙሉ የምትቆጣጠሩበትን በስነ ልቦና ሳይንስ የተረጋገጡ 5 ኃያል እርምጃዎችን በጥልቀት አብረን እንመረምራለን። በተለይ አራተኛውና አምስተኛው እርምጃ እጅግ ወሳኝ ነጥብን ይዟልና ቪዲዮውን እስከ መጨረሻው በመከታተል ህይወታችሁን በሲስተም ልትመሩ የምትችሉበትን ጥበብ እንድትቀስሙ ጋብዛችኋለሁ። በቅድሚያ ግን ወደ ተግባራዊ መፍትሄዎቹ ከመግባታችን በፊት ትልቁን የህይወታችንን የስነ ልቦና ክፍተት በሚገባ ማወቅና መረዳት አለብን። እስኪ ለአፍታ ይህንን ምስል በአይምሯችሁ ሳሉት። በሰፊውና ማዕበል በሚበዛበት ውቅያኖስ መሃል ላይ እጅግ ዘመናዊና ግዙፍ ሞተር ያላት አንዲት መርከብ አለች። የዚህች መርከብ ሞተር በሙሉ ኃይሉ እየሰራና እያጓራ ነው። ነገር ግን መርከቧ ምንም አይነት መሪና የምትሄድበት ግልጽ የሆነ አቅጣጫ ወይንም ደስቲኔሽን የላትም። ይህች መርከብ ምን የምትሆን ይመስላችኋል? ግር ካላችሁ የመርከቧን ዕጣ ፈንታ እኔ ላስረዳችሁ። ምንም እንኳን ሞተሯ እጅግ ኃያል ቢሆንም ትክክለኛ አቅጣጫ ስለሌላት በውቅያኖሱ መሃል ዝም ብላ በነበረችበት ዙሪያዋን ትሽከረከራለች። በመጨረሻም ነዳጁ አልቆ ሞተሯ ተቃጥሎ ባዶዋን በማዕበል እየተላጋች ትቀራለች። የሰው ልጅ አይምሮም ልክ እንደዚሁ ነው። ሞቲቬሽን ማለት የውስጥ ሞተራችን ነው። ነገር ግን ግልጽ የሆነ አቅጣጫና ራዕይ ከሌለን ያ ሞቲቬሽን ከንቱ የኃይል ብክነት ብቻ ሆኖ ይቀራል። አብዛኛው ሰው የሞቲቬሽን ችግር ያለበት ይመስለዋል። ነገር ግን ትክክለኛው ችግር የአቅጣጫ ወይንም የዳይሬክሽን ማጣት ችግር ነው። ታላቁ የስነ ልቦና ሐኪም ቪክተር ፍራንክል ማን ሰርቺንግ ፎር ሚኒንግ በሚለው መጽሐፉ እንዳስተማረን የሰው ልጅ ትልቁ አንቀሳቃሽ ሞተር የህይወት ትርጉምና ግልጽ የሆነ አቅጣጫ መኖር ነው። አይምሯችን በተፈጥሮ ልክ እንደ ሚሳኤል ነው። ግልጽ የሆነ ኢላማ ወይንም ታርጌት ይፈልጋል። ኢላማውን ካላሳየነው አይምሯችን ጉልበታችንንና ትኩረታችንን አላስፈላጊ በሆኑ ነገሮች ላይ በትኖ ያደክመናል። ከዛም ሰነፍ ነህ የሚል የውሸት ስያሜ ይሰጠናል። ታዲያ ከዚህ ሽክርክሪት ለመውጣት እንዴት ይቻላል ብላችሁ ከጠየቃችሁኝ ከዚህ በታች የምንመለከታቸውን 5 እርምጃዎች በሚገባ ተረድታችሁ ከተገበራችሁ ህይወታችሁን በሲስተም መምራትና ከስንፍና መላቀቅ በፍጹም አያዳግታችሁም። ስለዚህ እነዚህን 5 ነጥቦች በጥሞና ተከታተሉኝ። ይህንን ከንቱ መሽከርከር ለማስቆም የመጀመሪያው እርምጃችን ግልጽ የሆነ አቅጣጫ መፍጠር ነው። በህይወታችን ወደፊት ለመራመድ አይምሯችን በትክክል ወዴት እየሄደ እንደሆነ በግልጽ ማወቅ አለበት። በስነ ልቦናው ዓለም ይህ ሂደት ለራስ የሚነገር አጭርና ግልጽ የሆነ የህይወት ዓላማ ማጠቃለያ ወይንም ላይፍ ኤሌቬተር ፒች በመባል ይታወቃል። ሳይመን ሲኔክ ስታርት ዊዝ ዋይ በተሰኘው ታዋቂ መጽሐፉ ላይ ምን እንደምትሰራ ከማወቅህ በፊት ለምን እንደምትሰራ ማወቅ አለብህ ይለናል። ስለዚህ እናንተም ራሳችሁን በጥልቀት ጠይቁ። በትክክል ማን መሆን ነው የምትፈልጉት? ከ3 ዓመት በኋላ ህይወታችሁ ምን እንዲመስል ትፈልጋላችሁ? ይህንን ምስል በአይምሯችሁ ውስጥ ብቻ ከማሰብ አልፋችሁ በወረቀት ላይ በግልጽና በዝርዝር ማስፈር አለባችሁ። ለምንድን ነው ይህንን በወረቀት
ወረቀት ላይ መጻፍ የሚያስፈልገው ብላችሁ ከጠየቃችሁኝ ደግሞ መልሴን እንዲህ ብዬ ልመልስላችሁ። የሰው ልጅ አይምሮ ሬቲኩላር አክቲቬቲንግ ሲስተም የተባለ እጅግ አስገራሚ ክፍል አለው። የዚህ ክፍል ዋነኛ ስራም በየቀኑ ከሚያጋጥሙን በሚሊዮን የሚቆጠሩ መረጃዎች ውስጥ እኛ አስፈላጊ ነው ብለን የምንነግረውን ብቻ እየመረጠ ማሳየት ነው። ልብ በሉ፣ ርዕይ ትኩረትን ይወልዳል። የዓለማችን ታላላቅ መሪዎችን ብንመለከት ለምሳሌ እንደ ኤለን ማስክ ያሉ ሰዎች በውስጣቸው የሚነድ ግልጽ የሆነ አቅጣጫ አላቸው። እናንተም ጠዋት ከአልጋችሁ ስትነሱ ዛሬ ምን ባደርግ ይሻላል ብላችሁ የምታስቡ ከሆነ ቀድማችሁ ተሸንፋችኋል ማለት ነው። አይምሯችሁ ግልጽ የሆነ ምስል ሲኖረው በቀን ውስጥ የሚያጋጥሙትን አላስፈላጊ ጫጫታዎች በሙሉ ወደ ጎን እየገፋ ወደ ዋናው ኢላማችሁ ብቻ የሚያደርሷችሁን ወርቃማ መንገዶች መፈለግ ይጀምራል። ስለዚህ የመጀመሪያውና ትልቁ ስራችን የህይወታችንን መሪ መልሰን መቆጣጠር ነው። ወደ ሁለተኛውና እጅግ ወሳኙ እርምጃ ስንሸጋገር ደግሞ የጊዜና የውሳኔ አያያዝ ጥበብን እናገኛለን። ብዙ ሰዎች ከሰዓት በኋላ ሲሆን አይምሯቸው በእጅጉ ይደክማል፣ ብዙ መስራት ያስጠላቸዋል፣ በቀላሉም ይበሳጫሉ። ይህ ለምን እንደሚፈጠር አስባችሁ ታውቃላችሁ? በኒውሮ ሳይንስ ጥናት መሰረት የሰው ልጅ አይምሮ በቀን ውስጥ ማሳለፍ የሚችለው የውሳኔ መጠን የተገደበ ነው። ጠዋት ምን ልልበስ፣ ምን ልብላ፣ የትኛውን ስራ ልስራ፣ ለማን ስልክ ልደውል እያልን በየደቂቃው አዳዲስ ውሳኔዎችን ስናሳልፍ አይምሯችን የውሳኔ ድካም ወይንም ዲሲሽን ፋቲግ ለተባለ ከባድ የስነ ልቦና መድከም ይጋለጣል። አይምሮ ሲደክም ደግሞ ሁል ጊዜ ቀላሉን መንገድ ይመርጣል። ይህ ሲሆንም ለዓላማችሁ አንድ እርምጃ ከመጣር ይልቅ ሶፋ ላይ ተኝቶ ፊልም ማየት የተሻለ እንደሆነ አጉልቶ ሊያሳያችሁ ይጥራል። የአሜሪካው የቀድሞ ፕሬዝደንት ባራክ ኦባማ አሊያም ታዋቂው የቴክኖሎጂ ፈጣሪ ስቲቭ ጆብስ በየቀኑ ተመሳሳይ ቀለም ያለው ልብስ የሚለብሱት ለምን ይመስላችኋል? ፋሽን ስለማይወዱ አይደለም። ነገር ግን ጠዋት ሲነቁ ምን ልልበስ በሚል ተራ ውሳኔ የአይምሯቸውን ጉልበት ወይንም ዊል ፓወር ላለማባከን ነው። እኛም ይህንን የውሳኔ ድካም ለማስቀረት ቀናችንን አስቀድመን በጥልቀት ማቀድ አለብን። እሱም ዝም ብሎ ማቀድ ሳይሆን ካል ኒውፖርት ዲፕ ወርክ በተሰኘው መጽሐፉ እንዳስተማረው ቀናችንን በየ15 ደቂቃው ክፋይ ወይንም ታይም ብሎኪንግ በሚባል ስርዓት ከፋፍለን ማቀድ ይኖርብናል። ከፍተኛ የዓላማ አፈጻጸም ያላቸው ሰዎች ነገ የሚሰሩትን ስራ ዛሬ ማታ አቅደው ይጨርሳሉ። ጠዋት ሲነቁ አይምሯቸው አሁን ምን ልስራ ብሎ አይጠይቅም። ውሳኔ በማሳለፍ ጉልበቱን አያባክንም። ስራውም ዝም ብሎ የተጻፈውን ስርዓት መተግበር ብቻ ነው የሚሆነው። የውሳኔ ድካምን ስታስወግዱ ሙሉ የአይምሮ ጉልበታችሁን ለዋናውና ከባድ ለሆነው ስራችሁ ታውሉታላችሁ። ስኬት ማለት በየቀኑ በድንገት ከሚፈጠሩ ነገሮች ጋር መላተም ሳይሆን ቀድሞ በተጻፈ ስክሪፕት መመራት ማለት ነው። ሶስተኛውና አራተኛው እርምጃዎች እርስ በርሳቸው በጥብቅ የተቆራኙ ናቸው። እነርሱም ትኩረትን የሚሰርቁ ነገሮችን ማስወገድና ከረብሻ የጸዳ አካባቢን መገንባት ናቸው። ቻርለስ ዱሂግ ዘ ፓወር ኦፍ ሃቢት በተሰኘው መጽሐፉ እንዳረጋገጠው የሰው ልጅ የውስጥ ጥንካሬ ወይንም ዊል ፓወር እጅግ ደካማና በቀላሉ የሚሟጠጥ ሀብት ነው። ጤናማ ምግብ መብላት እየፈለጋችሁ ነገር ግን ፍሪጃችሁ ውስጥ ኬክና ቸኮሌት ሞልቶ ከሆነ ፈጽሞ ራሳችሁን መቆጣጠር አትችሉም። ምክንያቱም አካባቢያችሁ ከውሳኔያችሁ ጋር ይጣረሳል። የዓለማችን ታላቁን የእግር ኳስ ተጫዋች ክርስቲያኖ ሮናልዶን ብትመለከቱ የህይወቱ ትልቁ የስኬት ሚስጥር አካባቢውን ሙሉ በሙሉ ለስኬቱ በሚመች መልኩ መቆጣጠሩ ነው። ቤቱ ውስጥ የሚገቡት ምግቦች፣ የሚተኛበት ክፍልና አብረውት የሚያሳልፉት ሰዎች በሙሉ ከእርሱ ግብ ጋር የተጣመሩ ናቸው። እናንተ ስራ ለመስራት ፈልጋችሁ ነገር ግን ስልካችሁ ጠረጴዛው ላይ ሆኖ በየደቂቃው የኖቲፊኬሽን ድምፅ የሚያሰማ ከሆነ አይምሯችሁ ስልኩን ላለማንሳት ራሱ ከፍተኛ ጉልበት ያጠፋል። በመጨረሻም መሸነፉ አይቀርም። ስለዚህ ወዳጆቼ አካባቢያችሁን ለስኬታችሁ በሚመች መልኩ ቅረጹት። ስራ ስትሰሩ ስልካችሁን አጥፉ ወይንም ሌላ ክፍል ውስጥ አስቀምጡት። ትኩረታችሁን የሚሰርቁ አላስፈላጊ ነገሮችን ከአይናችሁ እይታ ውጭ አድርጓቸው። ራሱ መቆጣጠር የሚችለውን አካባቢ የፈጠረ ሰው በራሱ ላይ ያለውን የውስጥ ትግል በግማሽ አሸንፎታል። ስኬት ማለት ከፈተና ጋር እልህ አስጨራሽ ትግል ማድረግ ሳይሆን የፈተናውን አካባቢ አስቀድሞ ማጽዳትና ትክክለኛውን ነገር ማድረግ ቀላል የሚሆንበትን ስርዓት መገንባት ነው። አምስተኛው የለውጥ ሁሉ ማጠቃለያ የሆነው እርምጃ ስሜትን ከድርጊት ማላቀቅ ወይንም ፑቲንግ አክሽን ኦቨር ኢሞሽን ነው። ዛሬ ላይ ባለው የፐርሰናል ዴቨሎፕመንት ዓለም ውስጥ ትልቁ ውሸት አንድን ስራ ለመስራት በመጀመሪያ የሞቲቬሽን ስሜት ሊሰማህ ይገባል የሚለው ነው። እውነታው ግን ከዚህ ፍጹም ተቃራኒ ነው። በስነ ልቦናው የባህሪ ማንቃት ወይንም ቢሄቪየራል አክቲቬሽን የሚባል ታላቅ ጽንሰ ሀሳብ አለ። እሱም ሞቲቬሽን ሁል ጊዜም ድርጊትን ነው የሚከተለው ይለናል። ታዋቂዋ አሰልጣኝና ጸሐፊ ሜል ሮቢንስ የ5 ሰከንድ ህግ በተሰኘው
ስራዋ አይምሯችን ስንፍናን ከመፍጠሩ በፊት በ5 ሰከንድ ውስጥ ወደ ድርጊት መግባት እንዳለብን ታስተምረናለች። እንዲሁም የዓለማችን ጠንካራው ሰው ዴቪድ ጎግንስ ጠዋት 10 ኪሎ ሜትሮችን ለመሮጥ ሲነሳ ሁል ጊዜ ደስ ብሎትና ሞቲቬሽን ኖሮት አይምሰላችሁ። አብዛኛውን ጊዜ ሰውነቱ ይደክማል፣ አይምሮውን መተኛት ይፈልጋል። ነገር ግን እሱ ስሜቱን አያዳምጥም። እናንተም ስፖርት መስራት ሲያስጠላችሁ ዝም ብላችሁ ስሜታችሁን ወደ ጎን ትታችሁ ጫማችሁን አድርጋችሁ መሮጥ ስትጀምሩ ከ5 ደቂቃ በኋላ ሰውነታችሁና አይምሯችሁ አብሮ ይነቃል። ሁሌም አንድን ድርጊት ስትፈጽሙ አይምሯችሁ አዲስ የጉልበት ሞገድ ወይንም ሞመንተም ይፈጥራል። ስለዚህ ስሜታችሁ ምንም ያክል ባዶ ቢሆንም፣ ስራ ቢያስጠላችሁም፣ ድካም ቢሰማችሁም ዝም ብላችሁ የመጀመሪያዋን ትንሽ እርምጃ ውሰዱ። ትልቁ ጦርነት ያለው ስራውን ማሰብ ላይ እንጂ ስራውን መስራት ላይ አይደለም። ስሜታችሁም የእናንተ አገልጋይ እንጂ አዛዥ መሆን የለበትም። ጀግንነት ማለት ስሜት ሲመጣ መስራት ሳይሆን ስሜት ባይኖርም እንኳን ማድረግ ያለባችሁን ነገር ቆርጦ ማድረግ ማለት ነው። ውድ ቤተሰቦቼ ዛሬ በህይወት አንድ ቦታ ላይ የመቆምና የስንፍናን አዙሪት እንዴት በጥልቅ የስነ ልቦና ስርዓት በታላላቅ ሰዎች ተሞክሮና በሳይንሳዊ መንገድ እንዴት መስበር እንደምንችል ተመልክተናል። ደጋግሜ እንደነገርኳችሁ እናንተ በምንም ተአምር ሰነፎች አይደላችሁም። በውስጣችሁ ታላቅ ኃይል፣ እምቅ አቅምና ብሩህ አይምሮ አላችሁ። የሚያስፈልጋችሁ ግልጽ የሆነ አቅጣጫና ራዕይ፣ በየቀኑ ጥብቅ የሆነ የ15 ደቂቃ እቅድ፣ ከረብሻ የጸዳ የትኩረት አካባቢና ስሜትን ወደ ጎን ትቶ ወደ ተግባር የሚገባ ቆራጥ አይምሮ ብቻ ነው። ዛሬ ይህንን ቪዲዮ አይታችሁ እንደጨረሳችሁ ህይወታችሁን በገዛ እጃችሁ መልሳችሁ ለመቆጣጠር ቆርጣችሁ ተነሱ። ፍጹም የሆነ ሞቲቬሽንና ጊዜ እስከሚመጣ አትጠብቁ፣ ምክንያቱም ያ ጊዜ ፈጽሞ አይመጣም። የህይወታችሁን ራዕይ ዛሬውኑ በወረቀት ላይ ጻፉ። ቀናችሁን አቅዱ፣ አካባቢያችሁን አጽዱና አሁኑኑ ወደ ተግባር ግቡ። እስካሁን አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ይህ ትምህርት ለእናንተ ጠቃሚ ሆኖ ካገኛችሁት ለሌሎችም እንዲደርስ ቪዲዮውን ላይክና ሼር ማድረጋችሁን አትርሱ። እንዲህ አይነት ጥልቅና አስተማሪ የሆኑ የህይወት ክህሎትና ስነ ልቦናዊ ቪዲዮዎችን በየጊዜው ለማግኘት ቻናላችንን ሰብስክራይብ ያድርጉ። ህይወትን ቀለል አድርጎ የመኖርን ጥበብ ለመቅሰም ከወደዳችሁ ደግሞ ስክሪኑ ላይ የማስቀምጥላችሁን ቪዲዮ ተጋበዙልኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ለነፍሳችሁ፣ ጥበብ ለአእምሯችሁ ይሁን። እስከ ቀጣይ ቸር ያቆየን።